እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ እንደ ወትሮ ሁሉ ሕይወታችንን የሚያነቃቃ፣ ልባችንን የሚያሞቅ፣ መንፈሳችንንም ወደ እግዚአብሔር የሚያቀርብ አንድ ኃይለኛ መዝሙር ይዘንላችሁ ቀርበናል። የዛሬው መዝሙር ዘማሪት እጹብ ድንቅ አዲሱ የምታቀርበው ወለላዬ ማርያም የሚለው ነው። ይህ መዝሙር ስለ እመቤታችን ቅድስት ድንግል ማርያም ልዕልና፣ ስለ እናትነቷ፣ ስለ ፍቅሯና በሕይወታችን ውስጥ ስላላት ሚና በሚገርም ሁኔታ ይዘምራል። እኔም ዛሬ ከዚህ መዝሙር ውስጥ ያሉትን ጥልቅ መጽሐፍ ቅዱሳዊ እውነቶች ቆፍሬ ላወጣላችሁ እሞክራለሁ። እስከ መጨረሻው ሆነው ያዳምጡ፣ ልባችሁን ክፈቱ እና እግዚአብሔር በዚህ ቃል ይናገራችኋል። ዘማሪቷ ስትጀምር ወለላዬ ማርያም፣ ገመናዬ ማርያም፣ ላወድስሽ እኔ ልጅሽ ያለ ድካም ትላለች። ይህች የመጀመሪያ ሐረግ ብቻ እንኳ ከእመቤታችን ጋር ያላትን የቅርብ ግንኙነት በሚገባ ገልጸዋለች። ወለላዬ ማለት ምን ማለት ነው? ወለላ ማለት ውዴ፣ ማርዬ፣ የምወደው ማለት ነው። ገመናዬ ማለት ደግሞ የልቤ ምርጫ፣ የምመካባት፣ የምመርኮዝባት ማለት ነው። ዘማሪቷ እመቤታችንን እንደ ልጅዋ አድርጋ እኔ ልጅሽ በማለት ትጠራታለች። ይህ ምንኛ ድንቅ የቅርበት ግንኙነት ነው! በመጽሐፍ ቅዱስ ውስጥ ይህ የእናትና ልጅ ግንኙነት በግልጽ ተመዝግቧል። በዮሐንስ 19:26-27 ላይ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሳለ እናቱንና በአጠገቡ የሚወደውን ደቀ መዝሙር ቆሞ አየ። እናቱን አንቺ ሴት እነሆ ልጅሽ አላት። ከዚያም ደቀ መዝሙሩን እነሆ እናትህ አለው። ከዚያች ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። አያችሁት? ጌታችን ራሱ እናቱን ለዮሐንስ እንደ እናት ሰጣት። ዮሐንስ ደግሞ ሁላችንንም ይወክላል። ስለዚህ ድንግል ማርያም የሁላችንም እናት ናት። ዘማሪቷ እኔ ልጅሽ ስትል የምትናገረው ይህንኑ እውነት ነው። ላወድስሽ ያለ ድካም ስትል ደግሞ ሌላ ጥልቅ ነገር ትናገራለች። ድካም ሳይሰማት ለማወደስ ትፈልጋለች። ይህ ማለት ምስጋናዋ የማያቋርጥ፣ የማይሰለች፣ ሙሉ ልብ ያለው ነው ማለት ነው። እኛም እመቤታችንን ስናመሰግን በድካም ሳይሆን በደስታና በፍቅር ልናወድሳት ይገባል። ቀጥላ ከታናሽነቴ ማርያም ጣፍጦኝ እስከ ዛሬ አመሰገንኩሽ በእቅፍሽ ከርሜ ትላለች። እዚህ ላይ የምትናገረው ነገር እጅግ አስፈላጊ ነው። ከታናሽነቷ ጀምሮ እመቤታችን ጣፍጧታል ማለትም በፍቅር አሳድጋታለች። እስከ ዛሬም ድረስ እየጠበቀቻት ነው። በእቅፍሽ ከርሜ ስትል የምትናገረው ደግሞ በእቅፏ ውስጥ ሆና እንዳደገች ነው። ይህ ማለት የእናት ሙቀት፣ የእናት ጥበቃ፣ የእናት ፍቅር ሁል ጊዜ ከእርሷ ጋር ነበር ማለት ነው። በብሉይ ኪዳን ውስጥ የእግዚአብሔር እቅፍ ምን እንደሚመስል ተገልጧል። በዘዳግም 33:27 የዘላለም አምላክ መጠጊያህ ነው፣ የዘላለም ክንዶችም ከስርህ ናቸው ተብሏል። እመቤታችንም እንደ እናት ልጆቿን በክንዷ ታቅፋ ትጠብቃለች። ትውልድ ድኖ በልጅሽ ብፅዕት አለሽ በፍቅርሽ ስትል የምትናገረው የሉቃስ 2:12 ጉዳይ ፍጻሜ ነው። እመቤታችን ራሷ ከእንግዲህ ወዲህ ትውልድ ሁሉ ብፅዕት ይሉኛል ብላለች። ብፅዕት ማለት ምስጉን፣ የተባረከች፣ ከፍ ያለች ማለት ነው። በእርግጥም ዛሬም ትውልድ ሁሉ ብፅዕት ይሏታል። ይህች ምስጋና ከሐዋርያት ዘመን ጀምሮ እስከ ዛሬ ድረስ ቀጥላለች። የአሚናዳብ ሰረገላ ስምሽ ጥዑም ከወለላ ስትል ደግሞ ከብሉይ ኪዳን የመጣ ምሳሌን ትጠቅሳለች። አሚናዳብ በብሉይ ኪዳን የተጠቀሰ ሰው ሲሆን ሰረገላው የእግዚአብሔርን ታቦት ተሸክሞ ነበር። ሁለተኛ ሳሙኤል 6:3
እመቤታችን ደግሞ እንደ ሰረገላው ጌታን በማኅፀኗ ተሸክማዋለች። ስለዚህ የአሚናዳብ ሰረገላ የእመቤታችን ምሳሌ ነው። ስምሽ ጥዑም ከወለላ ማለት ስሟ ከወለላ ከአበባ ሽቱ የበለጠ ጥዑም ነው ማለት ነው። ቀጥላ ዘማሪቷ ንኢ ንኢ ሲሉሽ ማርያም በማህሌተ ጽጌ አብሬ ተቀኘሁ ዜማ አደግድጌ ትላለች። ንኢ ንኢ ማለት ናና ማለት ነው። ይህ የእመቤታችን ጥሪ ነው። እርሷ ልጆቿን ወደ ራሷ ትጠራለች። በማህሌተ ጽጌ ማለት በዝማሬ መጽሐፍ ውስጥ ያለው የአበባ ዝማሬ ነው። ዘማሪቷ ከመላእክትና ከቅዱሳን ጋር አብራ እንደምትዘምር ትናገራለች። ሳወድስሽ በውዳሴው ሰላም ስልሽ በቅዳሴው እማ ብዬሽ በአርጋኖ ልቤ ያረፈ አመስግኖ ስትል ምስጋናዋን ቀጥላለች። በውዳሴ ማርያም ታወድሳታለች፣ በቅዳሴም ሰላም ትላታለች፣ በበገናም አርጋኖ እማ ትላታለች። ልቧም እመቤታችንን ስታመሰግን ያርፋል። የመመኪያችን ዘውድ ማርያም የብርሃን እናቱ ስትል ሌላ ጥልቅ ማዕረግ ትሰጣታለች። እርሷ የመመኪያችን ዘውድ ናት። ዘውድ የክብርና የድል ምልክት ነው። በእርሷ እንመካለን፣ በእርሷም እንጌጻለን። የብርሃን እናት ማለት ደግሞ የብርሃናት ሁሉ ምንጭ የሆነውን ኢየሱስ ክርስቶስን የወለደች እናት ማለት ነው። ኢየሱስ እኔ የዓለም ብርሃን ነኝ ብሏል፣ ዮሐንስ 8:12። ስለዚህ የብርሃኑ እናት የሆነችው እመቤታችን ናት። መድህን ወለድሽልን ሊያወጣን ከእሳቱ ስትል የምትናገረው የድህነት ምስጢር ነው። እመቤታችን መድህንን ወለደችልን። መድህን ማለት አዳኝ ማለት ነው። ኢየሱስ ክርስቶስ ከዘላለም እሳት ከገሃነም ሊያድነን መጣ። በማቴዎስ 1:21 ድንግል ሆይ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ሕዝቡን ከኃጢአታቸው ያድናልና ተብሏል። ዕፀ ጳጦስ ደብረ ሲና የኤልያስ ጣፋጭ መና ስትል ሁለት የብሉይ ኪዳን ምሳሌዎችን ትጠቅሳለች። ደብረ ሲና ሙሴ ሕግን የተቀበለባት ተራራ ናት። ዘጸአት 19። እመቤታችንም አዲሱ ሕግ የሆነውን ኢየሱስ ክርስቶስን ተሸክማዋለችና እርሷ አዲሲቱ ሲና ናት። ኤልያስም በደብረ ካርሜል ላይ እግዚአብሔርን ሲጠራ ከሰማይ እሳት ወረደ። አንደኛ ነገሥት 18። እርሱ የተመገበው መና የእመቤታችንን ምሳሌ ያሳያል። የልጅሽን ሥጋውን በልተን አለፍን ፍዳውን ስትል የምትናገረው ስለ ቁርባን ምስጢር ነው። የኢየሱስ ክርስቶስን ሥጋና ደም በቁርባን በመቀበል ከኃጢአታችን ፍዳ እናልፋለን። በዮሐንስ ለ7:6 ጉዳይ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ተብሏል። መዝሙሯ የሚደመደመው በኦሮምኛም ተመሳሳይ መልእክት በማስተጋባት ነው። ይህ የሚያሳየው የእመቤታችን ክብርና ምስጋና በቋንቋዎች ሁሉ እንደሚሰማ ነው። በራእይ 7:9 ከሕዝብና ከነገድ ከወገንም ከቋንቋም ሁሉ የተውጣጡ ሰዎች እግዚአብሔርን ያመሰግናሉ ተብሏል። ውድ ቤተሰቦች፣ ዛሬ ከዚህች መዝሙር የተማርነው ትምህርት ይኸው ነው። እመቤታችን ወላችን፣ ገመናችን፣ እናታችን ናት። ከልጅነታችን ጀምሮ እስከ ዛሬ ድረስ በእቅፏ ተሸክማናለች። መድህንን ወልዳ ሰጥታናለች። እኛም ያለ ድካም ልናወድሳት፣ ልናመሰግናት፣ እማ ልንላት ይገባል።